በባሌ የመጣ ባይኔ መጣ ብንከባበር ይሻላችኋል። ሌላው ደግሞ ማለት ነው የዩቲዩብ ቤተሰቦቼ በአጠቃላይ በጣም ላስጠነቅቃችሁ የምፈልገው ነገር ስነ ስርዓት ይኖራችሁ። በጣም ስነ ስርዓት ይኖራችሁ ማለት አንዳንዴ ከአእምሮዬ በላይ ሁላ የምትሆኑብኝ ሰዎች አላችሁ። ስነ ስርዓት በጣም በተረጋጋሚ ነው የምነግራችሁ። ስነ ስርዓት ይኖራችሁ። እንዴት ነው ባሌን በዚህ ልክ የምትናገሩት? ኮመንት የምትጽፉ ሰዎች ግን እያሰባችሁበት ነው? ባሌ እኮ ነው ምኖረው እኮ ከባሌ ጋር ነው። ውይ ናፍ ውይ። በነገራችን ላይ ግን የእናንተን ባሎች እንደዚህ ናቸው? እኔ እኮ ማለት ነው አንዳንዴ በጣም የሚገርም የሰው ባህሪ እኔ የራሴ ባህሪ አውቀዋለሁ፣ ግን የናፍን ባህሪ እኔ እንዴት ሁላ ምን አይነት ባህሪ እንዳለው አላውቅም። እናንተ ግን የእናንተን ባል እንደዚህ ነው ባህሪው ወይስ ምንድን ነው? ማለት አንዳንዴ የሆነ ነገር ተፈጥሮ ግንፍል ብሎ በቃ የሆነ ነገሩን እንኳን እስካስረዳው ድረስ አይጠብቅም። አሁን ይሄ ካሜራ ላይ የተቀመጠ ነገር ነው፣ ግን ከካሜራ ውጭ ብዙ ሰዎች ነንና እንጋጫለን፣ ብዙ ነገር ይፈጠራል። በዛ መሀል ንዴቱ አውርቼ እንኳን እስክጨርስ አይታገሰኝም እና አንዳንዴ እኔን የሚያወራበት ነገር ራሱ በጣም ነው የሚያናድደኝ። እንዴ ዝም እላለሁ አንዳንዴ ምንም ነገር የማታወሩት በቃ ዝም ብላችሁ በራሳችሁ የምትችሉት የለም። ግን ተችሎ እስከ መቼ ነው ይሄ ነገር እለዋለሁ። ሁሌ ነው በቃ ንዴቱ የሚያስደነግጠኝ ለእኔ ራሱ ማለት ነው። በጣም ተናዳጅ ነው እንዴ የሆነ እንዲሁ በቃ ትንሽ ነገርም ትሆን በቃ ይሄ ጮሆ ካላወራ ሰው የሚሰማው ሁላ አይመስለውም እና ባለፈው ያው ማማዬ እንዳያችሁት ጉድ ሰርታኛለች እና ፒሲው ከመሰበሩ በላይ እሱን ያናደደው ውስጡ ያለው ፋይል ነው። በቃ ፋይሎቹን መልሼ ማግኘት አልችልም። ደጋግሞ በቃ ሲነግረኝ የነበረው ነገር ስለነበር ማለት ነው። አትንክ የሚለኝም ለዛ ነው አውቃለሁ። ግን ደግሞ እንደዛ ይፈጠራል ይሰበራል ብዬ አይደለም የነካሁት እንጂ እኔ ጭራሽ ባልነካሁት እስክል ድረስ ማለት ነው። ግን ሁላችሁም ደግሞ ማለት ነው ማርያም በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም ሁሉም ሴቶች በኒ ቦታ ሆናችሁ ነበረ ስታዩት የነበረው ነገሩን ማለት ነው። እና እስቲ ባለትዳሮች እናንተ ቤትም እንደዛ ነው ወይስ የኔ ቤት ብቻ ነው እንደዚህ የሆነው? ከሆነ በኋላ ልክ በቃ እንደዛ በጣም ተናዶ እንግዲህ ትቶኝ ነው ሁላ ሄደውና እንደዛ ከሆነ በኋላ ወደ ራሱ ሲመለስ ማለት በጣም ተናዳጅ ነው። ግን ደግሞ ነገሮችን ቶሎ ነው ነገሮችን የሚያረግበውና ከተመለሰ ወደ ራሱ እንትን ካለ በኋላ እኔ እኮ በቃ አትንኪ የምልሽ ምናምን ብሎ ነገሮችን ሊያስረዳኝ ሞከረ። ፋይሎች ይጠፉብኛል፣ ማግኘት አልችልም መልሼ እነዛን ፋይሎች፣ ቫይረስ ይገባብኛል። እኔ ፒሲው መሰበሩ የፒሲው ስክሪን መፍሰሱ ሳይሆን ማጣውን ነገር ነው የማስበው። ለምንድን ነው ይሄን ነገር የማትረጅኝ ምን አለኝ ማለት ነው ከተረጋጋ በኋላ። እኔ ያንን ሳላቀርቻ አይደለም አውቃለሁ፣ ብዙ ነገር ይበላሻል። ያንን መረዳት አያቅተኝም መቼ። ግን ደግሞ ያ ይፈጠራል ብዬ አይደለም እኔ የነካሁት። ምክንያቱም አንደኛ ስራ ያው እንደምታውቁት ነው አጋዥ የለኝም። ስለዚህ ነገሮችን ቶሎ ሰርቼ ለመጨረስም ፒሲ ያፈጥነኛል ከስልክ ይልቅ ማለት ነው። ለዛ ነበር ያንን ያደረኩት። የኔ ጥፋት እንዳለ ሆኖ ጥፋቴ ትንሽ ነው እያልኩ አይደለም። እሱን ኃጢአቱን እያበዛው እኔ ንጹህ ነኝ እያልኩ አይደለም። የኔም ጥፋት አለበት። ግን ደግሞ በቃ ከሆነ በኋላ እኔ መመለስ አልችልም። ቢያንስ የሚያናግረኝ እንደ ባለ ትዳር የሚያናግረኝ ቶኑ ትክክል አይደለም ነው የኔ እንትንና ከምንም በላይ ንግግር በጣም ይጎዳል። እኔ እንደው ቢመታኝ ይሻለኛል መጥፎ ንግግር ሰው ከሚናገረኝ ናፍን ሳይሆን ሌላም ሰው መጥፎ ንግግር ከሚናገራችሁ ቢመታችሁ ይሻላል ብዬ ነው የማስበው። ምክንያቱም ንግግር መቼም ቢሆን ከአእምሯችን ሊወጣ አይችልም፣ ምት ግን ይድናል። እና ንግግር በጣም ከባድ ነው እና የሚያወራኝ መንገድ ልክ እንዳልሆነ እናንተም ታውቃላችሁ። በዛኛው ሳይድ ደግሞ ስናየው ማለት ጥሩ ጎኑን ደግሞ ናፍ በጣም ጥሩ ጎን አለው። መጥፎ ጎኑ እንዳለ ሆኖ ጥሩ ጎኑ ደግሞ ማለት በቃ ልክ እንደዛ ግንፍል ብሎ ምናምን ከተናገረኝ በኋላ ቅዝቅዝ ብሎ ደግሞ እኔ እንዳልጨክን ብዙ ጊዜ በጣም ተናዶ እኔ ይሄ እንዳልጨክንበት የሚያደርጉኝ ነገሮቹ ማለት ነው
ወዲያው ደግሞ ነገሮችን እርግብ አድርጎ አይደለም እኮ እናት ምናምን ብሎ አስረድቶኝ ያለውን ነገር እንደዚህ ነው ምናምን ብሎ ይሄ በቃ በጣም እርግት ባለ ነው የሚያስረዳኝ እና እንዳልጨክንም አንድ የሚያደርገኝ ነገር እሱ ነው። ጥሩ ጎኖች አሉት። ሰው አለመጥፎ ጎን አይፈጠርም። ሁሌ ነው በቃ ባህሪን ታውቂያለሽ አይደለም ምናምን፣ ግን ባህሪ ታውቂያለሽ እያሉ እንደው ይሄ ባህሪ ሁሌ ማለት ነው ባህሪሽን ማስተካከል እሱን ማስተካከል እያለበት ሁሌ ባህሪን ታውቂያለሽ ብሎ መጮሁ ልክ አይደለም። እንደው እኔም እኮ የራሴ የሆነ ባህሪ ይኖረኛል፣ ግን ያንን ሁሉ ባህሪ ችለን የምንኖር ማለት ደግሞ አይደለም። ባህሪ ጥሩ በጣም ጥሩ ባህሪ ያለው መጥፎን ባህሪ ያለው፣ ያንን መጥፎ ባህሪ ደግሞ እኛ ራሳችን ማስተካከል ካልቻለን ማንም ሊያስተካክልልን አይችልም እና በጣም ጥሩ ጎን አለው። በቃ እንዳልጨክን የሚያደርጉኝ ብዙ ነገሮች አሉ ከሱ ማለት ነው። ከዛ እንደገና ተረጋግቶ እንደዚህ ነው እናት በዚህ ወጥቶ በዚህ ገብቶ ምናምን ብሎ ብቻ አሳስቆኝ ምናምን ያልፈዋል ማለት ነው ነገሩን። ከባድ ነው ቀላል ነው እያልኩ አይደለም። ደግሞ ትዳር ከባድ ነው፣ ግን ደግሞ ማለት ሁላችን መቻል አለብን። አሁን ብዙ እህቶቼ እኔ እንደዚህ ከሆነ ባላገባስ ምናምን የሚሉ ብዙ ሴቶች አሉ። ብዙ እህቶቼ እንደዛ እያላችሁ ነበር ኮመንት ላይ እና ትዳር ከባድ ነው፣ ግን ደግሞ በጣም ደስ የሚል ነገር ነው። ሰው አይደለም ከሰው ጋር ከራሱ ጋር እኮ ይጋጫል አይደል እንዴ? ግጭት ይኖራል፣ ብዙ ከዚህም በላይ ግጭት ይኖራል። ግን ደግሞ ተቻችለን ማለፍ የሚባል ነገር አለ። ይሄ እናንተ ሚዲያ ላይ የምታዩት ነው። ከዛ ውጭ ብዙ ነገሮች ሊፈጠሩ ይችላሉ። ማንም ሰው ፍጹም አይደለም። ሲቀጥል ደግሞ እዚህ ሚዲያ ላይ እኛ ሚዲያ ላይ የምናሳያችሁ ነገር ሁሉ ጥሩ ነገር ሊሆን ይችላል። ቤታችን ብዙ ነገር ሊኖር ይችላል። ብዙ ዩቲዩበሮች ጥሩ ጎኑን ብቻ ስለምናሳያችሁ ምናልባት እንደዚህ አይነት ህይወት ከባድ ናት አይደለም፣ ከሰው ጋር እየተኖር አይደለም ብቻችንንም እየኖርን እርስ በርስ እንጣላ እንችላለን። እህትና ወንድም ይጣላል፣ እናትና አባት ይጣላል ምናምን እንደዛ። ስለዚህ ያን ያህል ትዳርን አትፍሩት። ትዳር ጥሩ ነገር ነው። እኔ ማርያምን ነው የምላችሁ፣ በጣም በትዳሬ ደስተኛ ነኝ። ደስ ብሎኝ ነው የምኖረው። ናት ክፍተት ይኖርበታል፣ እኔም ደግሞ ክፍተት ይኖርብኛል። ሁሉም ሰው ክፍተት ይኖራል። ያንን ተቻችላችሁ ነው ማለፍ ያለባችሁ። ያው ብዙ መምከርም ባልችልም፣ ግን ደግሞ ያለው ነገር እንደዛ ነው። ተናዳጅ ነው፣ በጣም ቁጡ ነው፣ ሲበዛ በጣም ቁጡ ነው። ያስደነግጠኛል። እኔ አለመክሳቴ ለራሴ ይገርመኛል። ምክንያቱም እንዴት ቆሌን እንደሚገፋው እኔ ነኝ የማውቀው። ግን ደግሞ ገና መጀመሪያ ገና ሀ ብለን ወደ ትዳር ለመግባት ስናስብ ያለውን ነገር በደንብ ተነጋግረናል። እንደዚህ ነው እንደዚህ ብዬሽ ላላደርግ እችላለሁ። ለምሳሌ ስልክ እደውልልሻለሁ ብሎ 2 ቀን 3 ቀን ላይ ደውል ይችላል ምናምን እንደዚህ አይነት ነገር። ግን ቀድሞ ባህሪውን ነግሮኛል። በቃ ባህሪ እንደዚህ ነው። ሲቀጥል ደግሞ አበባም በድብ ነው። በቃ እንዲሁ አደራሽን ልጄ ምናምን እያንዳንዷን ነገር በድብ ተነግሮኝ ስለገባሁበት አውቀዋለሁ ልላችሁ ነው። እና ባህሪው እንዲያስተካክልልኝ እኔም በጣም ነው የምፈልገው። ሌላው ደግሞ ማለት ነው የዩቲዩብ ቤተሰቦቼ በአጠቃላይ በጣም ላስጠነቅቃችሁ የምፈልገው ነገር ስነ ስርዓት ይኖራችሁ። በጣም ስነ ስርዓት ይኖራችሁ ማለት አንዳንዴ ከአእምሮ በላይ ሁላ የምትሆኑብኝ ሰዎች አላችሁ። ስነ ስርዓት በጣም በተደጋጋሚ ነው የምነግራችሁ። ስነ ስርዓት ይኖራችሁ። እንዴት ነው ባሌን በዚህ ልክ የምትናገሩት? ኮመንት የምትጽፉ ሰዎች ግን እያሰባችሁበት ነው? ባሌ እኮ ነው የምኖረው እኮ ከባሌ ጋር ነው። እና ብንከባበር ጥሩ ነው። እንከባበር። በባሌ የመጣ ባይኔ የመጣ ብንከባበር ይሻላችኋል። ስቀልድ ነው የኔ ውድ የኔ ምርጥ ቤተሰቦች። የእውነት በቃ ለእኔ ያላችሁን ፍቅር ነው ያሳያችሁኝ። እግዚአብሔርን ስቀልዳችሁ በጣም ነው የማመሰግነው። በጣም ነው የማከብራችሁ። የኔ ጥፋት እንኳን አልታያችሁም። ሁላችሁም እኔን ስትደግፉ ነበር እና ፍቅራችሁን የበለጠ ነው ያሳያችሁኝ። እግዚአብሔር ያክብርልኝ። እውነት ሁሌ ነው የምላችሁ። በጣም ነው የምወዳችሁ ከምነግራችሁ በላይ። እግዚአብሔር ያክብርልኝ። ሁላችሁም ኮመንታችሁን በአጠቃላይ ሙሉ ኮመንት አይቻለሁኝ። ሁላችሁም እኔን ስትደግፉ ነበረ። ሁላችሁም ደግሞ በእኔ ቦታ ተቀምጣችሁ እንዴት እንደዚህ ብላችሁ
የተሰማችሁን ነገር በሙሉ ስትነግሩኝ ነበር። አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም ነው የምወዳችሁ። ከባለፈው ያው እንደዛ ከተፈጠረ በኋላ ከናፍጋ የነበረውን ነገር ልንገራችሁ ብዬ ነው ወደ እናንተ የመጣሁት። ነገሮች ትንሽ ረግበዋል። እሱም ይቅርታ ጠይቋል። አመሰግናለሁ። ይሄንን ለእናንተ ለመንገር ነው ዛሬ ወደዚህ የመጣሁት። በጣም ላመሰግናችሁ ነው የመጣው። ዋናው ነገር በጣም ላመሰግናችሁ ነው። እግዚአብሔር ያክብርልኝ። እወዳችኋለሁ።